ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ዕለት በተወካዮች ምክር ቤት ቀርበው በተለያዩ ጉዳዮች ላይ ማብራሪያ በሰጡበት ወቅት በጎጃምና በሸዋ አካባቢዎች በሰው ሰራሽ ቴክኖሎጂ አማካኝነት ዝናብ ማዝነብ እንደተቻለ መናገራቸው በብዙዎች ዘንድ መነጋገሪያ ሆኗል። ይህ ጉዳይ በደጋፊዎቻቸው ዘንድ እጅጉን ሲያስሞግሳቸው፣ በነቃፊዎቻቸው ዘንድ ግና እንዴት ያለ ውሸት ነው፣ ምን ይሉት መቀደድ ነው፣ ምን አለ እንድንሰፋቸው ሆነው ቢቀደዱ እስከማለት አድርሷቸዋል። ጠቅላዩ ለቴክኖሎጂ ያላቸውን አመለካከትና ቅርበት የሚያውቁ ሰዎች ደግሞ የነገር ሰውየው ይላሉ። ጠቅላይ ሚኒስትሩን ማለት ነው። ሰውየው ወደፊት ሊሰሩት ከሚችሉት ብዙ ነገር ጋር ሲነጻጸር ኢምንት ነው በማለት ያሞግሷቸዋል። ለጉዳዩ ቅርበት ያላቸው ደግሞ ዘርዘር ባለ ሐሳብ ነገረ ጉዳዩን እንዴት ሊሰራ እንደሚችል ማብራሪያ ሲሰጡበትም ተስተውሏል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሸገር ኢንፎ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም ፍቅር ጤና ተሆኑ ዘንድ ሸገር ኢንፎ አብዝቶ ይመኛል። በዛሬው መሰናዷችን ጠቅላይ ሚኒስትሩ ካነሱት የዝናብ መዝነብ ጉዳይ ጋር በተያያዘም የምንነግራቸው ዘርዘር ያለ ሐሳብ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ሸገር ኢንፎን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረጎን አይርሱ። ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት ቀርበው በተለያዩ ጉዳዮች ላይ ማብራሪያ በሰጡበት ወቅት ካነሷቸው ነጥቦች መካከል ደመናን ወደ ዝናብ የመቀየር ቴክኖሎጂ ኢትዮጵያ ውስጥ ተግባራዊ እየተደረገ መሆኑን የሚመለከት ጉዳይ ነበር። ጠቅላይ ሚኒስትሩ ባለፉት ጥቂት ሳምንታት ቴክኖሎጂውን በመጠቀም ሙከራ እንደተደረገና በቅርቡ በይፋ እንደሚገለጽም ተናግረዋል። ከህዝብ ቁጥርና የእርሻ መሬት ፍላጎት መጨመር ጋር በተያያዘ ደረቅ አካባቢዎችን ለምና ምርታማ ለማድረግ ቴክኖሎጂው እንደሚያስፈልግም አስረድተዋል። አንዳንዶች በኢትዮጵያ ውስጥ ይህ ሊሆን አይችልም ከሚል ግምት የተነሳም በተለያዩ መልኮች ጥርጣሬያቸውን በማህበራዊ ሚዲያ ገጾቻቸው ላይ ሲያንጸባርቁ ተስተውለዋል። ቀሪዎቹ ደግሞ የሌሎች ሀገራትን ተሞክሮ በማንሳት የጉዳዩን ሳይንሳዊነትም እየገለጹ ይገኛሉ። የብሔራዊ ሜትሮሎጂ ድርጅት ምክትል ስራ አስፈጻሚ የሆኑት አቶ ክንፈ ኃይለማርያም ጉዳዩ አዲስ ነገር እንዳልሆነ ጠቅሰው በብዙ ሀገራት ውስጥ ተሞክሮ ይሰራል ሲሉ ተናግረዋል። ክላውድ ሲዲንግ ወይንም ደግሞ እኛ ደመና ማበልጸግ ልንለው እንችላለን የሚሉት አቶ ክንፈ ሳይንሱ በብዙ ሀገራት ተሞክሯል። ደመና የተፈለገውን ዝናብ የማይሰጥባቸው ምክንያቶች ስላሉ የደመና አቅምን የመጨመር ሂደት ነው። በዚህም ተጨማሪ ዝናብ እንዲፈጠር ያደርጋል ሲሉ ይናገራሉ። በተፈጥሯዊ ሂደት ደመና የተለያዩ ዑደቶችን አልፎ ዝናብ ይሆናል። ዑደቱ ደግሞ ተጠናቆ ወደ ዝናብ ለመቀየር በቂ ንጥረ ነገርም ያስፈልገዋል። ይህ ካልሆነ ዝናብ በጭራሽ ሊኖር አይችልም። ሳይንሱም አስፈላጊውን ተጨማሪ ንጥረ ነገር በመጨመር ደመናን ወደ ዝናብ የሚቀይር ይሆናል። ይህ ሂደት ታዲያ ክላውድ ሲዲንግ ወይንም ደግሞ ደመና ማበልጸግ ሲባል እንደሚጠራም ያብራራሉ። ለመሆኑ ክላውድ ሲዲንግ ምንድነው? ቴክኖሎጂው በተለይም ደረቅ የሆኑና ዝናብ የሚያጥራቸው ሀገራት ሙከራ እያደረጉበት ይገኛሉ። የተገበሩት ሀገራትም እንዳሉ ታውቋል። የአየር ንብረትን በማሻሻል ከደመና ዝናብ ወይንም በረዶ መፍጠርን የሚያካትት ሲሆን ተመራማሪዎች እንደሚሉት ከሆነም ሲልቨር አዮዳይድ፣ ፖታሺየም አዮዳይድና ሌሎችም ንጥረ ነገሮችን በመጠቀም የሚተገበር ቴክኒክ ነው። ንጥረ ነገሮችን ወደ ከባቢ አየር በመልቀቅ ዝናብ እንዲዘንብ ለማድረግ ጥረት የሚደረግበት ስልት ማለት ነው። ንጥረ ነገሮቹን ከምድር ወደ ደመና ተኩሶ በመልቀቅ ወይንም ደግሞ በአውሮፕላን አማካኝነት ደመና ውስጥ ተረጭተው ከሟሙ በኋላ በተፈጥሯዊው መንገድ የተከማቸ ደመና ዝናብ ሆኖ ወደ መሬት እንዲወርድ ያደርጋሉ። ይህም ደመና በውስጡ ያዘለውን ውሃ ወደ መሬት ሳይለቅ ቀርቶ ሲከማች በሰው ሰራሽ መንገድ ንጥረ ነገሮችን ደመና ውስጥ በመልቀቅ ዝናብ ይፈጠራል ማለት ነው። ጥናቶች እንደሚያሳዩት ከሆነ ይህ ቴክኖሎጂ ከ10 እስከ 15 በመቶ የዝናብ መጠንን ከፍ ሊያደርግ ይችላል። ታዲያ ደመና እንዴት ዝናብ ሊሆን ይችላል ሲሉ ደግሞ አብዛኞቹ ይጠይቃሉ። ለዚህ መልስ የሚሆነው ደግሞ በአንድ ደመና ውስጥ በሚሊዮን የሚቆጠሩ ወደ ዝናብ ያልተቀየሩ የዝናብ ነጠብጣቦች ይኖራሉ። እነዚያም መጠናቸው አድጎ በመሬት ስበት ዝናብ ሆነው እንዲመጡ መሰባሰብ አለባቸው። እነዚያም መጠናቸው አድጎ በመሬት ስበት ዝናብ ሆነው
እንዲመጡ መሰባሰብ ይገባቸዋል። በሂደቱ ነጠብጣቦቹን የሚሰበስብ ኬሚካል ነው የሚደረገው። የጨው ዝርያ ያላቸው እንደ ሶዲየም፣ ፖታሺየም፣ ክሎራይድ እና ናኖ ቴክኖሎጂ ለዚህ ተግባር ይውላሉ ሲሉ አቶ ክንፈ ይገልጻሉ። ስለዚህም ደመናው ኖሮ በቂ እርጥበት ኖሮት በበቂ ደረጃ አድጎ ወደ ዝናብ የማይቀየር ደመና የተጠቀሱትን ንጥረ ነገሮችን ሲያገኝ ባይን የማይታዩት የዝናብ ጠብታዎች ተሰብስበው ወደ ዝናብነት እንዲያድጉ ያደርጋቸዋል። የተግባር እውን መሆን ከጀመረ ከ70 ዓመታት በላይ የሆነ ሲሆን ለዚህም በዓለም ሜትሮሎጂ ድርጅት የሚታወቁ ከ50 በላይ የዝናብ ማበልጸጊያ መንገዶችም ይገኛሉ። እነዚህን ንጥረ ነገሮች ወደ ደመና ለማድረስ የተለያዩ ሀገራት የተለያዩ ዘዴዎች የሚጠቀሙ ሲሆን ለምሳሌም ቻይና ሮኬት ስትጠቀም፣ ኢራን ደግሞ በሰው አልባ አውሮፕላን ወይንም ደግሞ በድሮን ወደ ደመና ትደርሳለች። እንደ ኢትዮጵያ ተራራማ የሆኑ ሀገራት ከተራራዎች ላይ በመሆን ንፋስ በሚመጣበት አቅጣጫ ከመሬት ንጥረ ነገሮችን በጭስ መልክ በመልቀቅ ወደ ደመናው እንዲደርስ ያደርጋሉ። ለዚህ አገልግሎት በዋነኝነት የሚውለው ግን በአውሮፕላን አማካኝነት የሚደረገው የንጥረ ነገሮች ርጭት ነው። ኢትዮጵያ ውስጥም ተግባራዊ የተደረገው በአውሮፕላን መሆኑን የብሔራዊ ሜትሮሎጂ ድርጅት ምክትል ስራ አስፈጻሚ ተናግረዋል። አቶ ክንፈ እንደሚሉት ደመናን ወደ ዝናብ በመቀየር በኩል ከአፍሪካ እንደ ኒጀር፣ ማሊ፣ ደቡብ አፍሪካና ሞሮኮ ያሉ ሀገራት የሚጠቀሱ ሲሆን ከእስያ በቻይና በስፋት ጥቅም ላይ እንደዋለም ይናገራሉ። እስራኤልም በዚህ የታወቀች ነች። በአጠቃላይ ከ40 በላይ ሀገራት ዘዴውን ይጠቀማሉ ሲሉ አቶ ክንፈ ይናገራሉ። ስለዚህም ለኛ ነው እንጂ ለሌላው ዓለም ጉዳዩ አዲስ አይደለም። ለዚህ ደግሞ የደመናው አይነት ይለያያል፣ ጊዜና ቦታውም ይለያያል። የሚደረገውም ለመዝነብ የማይችል ደመናን ማበልጸግ ነው። በብዙ ሀገራት ጥቅም ላይ የዋለ ሲሆን እኛ ሀገርም እየተሞከረ ይገኛል ሲሉ በተጨባጭ መሞከሩንም አረጋግጠዋል። ይህም ተግባር ኢትዮጵያ ውስጥ በሙከራ ደረጃ ላይ መሆኑን የሚገልጹት ምክትል ስራ አስፈጻሚው ለዚህ የሚሆኑ አካባቢዎችም በተለያዩ መስፈርቶች አማካኝነት እንደሚመረጡም ገልጸዋል። ቦታዎቹ የሚመረጡት በአየር ንብረት ራዳር የሚካለሉና ለሙከራም የሚሆን ደመና መኖሩ ሲረጋገጥ ነው። ያውኑ ሙከራም የመጀመሪያው ነው ብለው ከዚህ በመነሳትም ወደፊት ሰፋ ያለ ፕሮግራም እንደሚኖርም አስረድተዋል። ታዲያ ይህ ቴክኖሎጂ ድርቅን ለማስወገድ ምን ያህል ሊውል ይችላል የሚለው ደግሞ ሌላኛው ጥያቄ ነው። ደመናን ወደ ዝናብ ለመቀየር ጥቅም ላይ የሚውለው ቴክኖሎጂ የዓለም ሀገራትን በተለያዩ ጊዜያት የሚያጠቃውን የድርቅ ችግር በመቅረፍ በኩል አስተዋጽኦ ሊኖረው ይችል እንደሆነ የበርካቶች ጥያቄ ነው። ድርቅ የረጅም ጊዜ የዝናብ እጥረት መሆኑን የሚናገሩት አቶ ክንፈ ደመናው ካልመጣ ዝናቡን ማበልጸግ በጭራሽ አይቻልም። ደመናውን ደግሞ ልንፈጥረው አንችልም። ለመበልጸግ ዝግጁ የሆነ ደመና በተፈጥሮ መምጣት አለበት ይላሉ። ይህ ዝናብን የማዝነብ ዘዴ ድርቅን ለመከላከል አስተዋጽኦ ዝቅተኛ ነው። ምክንያቱም ደመና በሌለበት ቦታ ተግባራዊ ሊሆን ስለማይችል ነው። ደመና ኖሮ ከደመናው የሚገኘውን ዝናብ የመጨመር ዘዴ ነው እንጂ ሙሉ ለሙሉ በረጅም ጊዜ ድርቅ ደመና የማይፈጠር ከሆነ ድርቅን መቀየር አይደለም ሲሉ ተናግረዋል። ይህ ዝናብን የማግኘት ዘዴ በተለይ በአንድ ወቅት የሚጠበቀው የዝናብ መጠን ሳይገኝ ቀርቶ ደረቃማ ሁኔታ ሰፍቶ ሲገኝ በሰብሎች ላይ ጉዳት ሊደርስ ይችላል። ስለዚህ በዚያ ወቅት የተወሰኑ ቀናት እንዲዘነብ በማድረግ መስክ ላይ ያሉትን የአዝዕርቶች የማዘዝ እድልን ይፈጥራል። ለዚህ ደግሞ ኢትዮጵያ ተራራማ መሆኗ ደመናን በማበልጸግ በኩል የራሱ ጠቀሜታ እንዳለው የሚጠቅሱት አቶ ክንፈም በአንዳንድ ወቅቶች ደመና ያለ የማይዘንብባቸው ቦታዎች አሉ። ተራራማ ቦታዎች ደመናን በማበልጸግ ከሜዳማ አካባቢዎች ይልቅ በተሻለ ሁኔታ የዝናብ መጠን ለመጨመር ያስችላል ሲሉ ይናገራሉ። በሌላ መልኩ የቴክኖሎጂ ታዲያ ምን ያህል ውጤታማ ነው የሚሉ ሰዎችም አልጠፉም። በዘርፉ ግንባር ቀደም የሚባሉት አሜሪካውያኑ ሳይንቲስቶች ቪንሰንት ሻፈርና በርናንድ ቮንጉ ናቸው። ከደመና በረዶ በማውረድ እንደ አውሮፓውያን አቆጣጠር በ1946 ያደረጉት ሙከራ ፈርቀዳጅ ነበር። ዓለም አቀፉ የሜትሮሎጂ ተቋም በ2017 ዓ.ም ባወጣው ዘገባ መሰረት 56 አገራት ቴክኖሎጂውን እየተጠቀሙበት ይገኛሉ። ሂደቱ በአካባቢ እንዲሁም ደግሞ በጤና ላይ ሊያስከትል ስለሚችለው ተጽዕኖ ጥያቄ የሚያነሱ ባለሙያተኞችም አልታጡም።
አልጠፉም። ቴክኖሎጂውን በመጠቀም ዝናብ ወይንም በረዶ ማግኘት የቻሉ ሀገሮች ቢኖሩም አካባቢ ላይ ዘላቂ ተጽዕኖ ያሳድራል የሚለው አሁንም ድረስ አከራካሪ ጉዳይ ሆኖ ቀጥሏል። 2003 ላይ የተባበሩት መንግስታት የጥናት ካውንስል ስለ ቴክኖሎጂው ውጤታማነት እንዲሁም ደግሞ ተጽዕኖ የሚያስከትል ስለመሆኑ ጥናት መደረግ ይገባዋል ብሎ ነበር። ኢትዮጵያስ ይህንን ቴክኖሎጂ ለመጠቀም ከየትኞቹ አገራት ድጋፍ አገኘች? ይህም የሌሎች ሰዎች ጥያቄ ነው። ኢትዮጵያ ዝናብ የማበልጸጉን የሙከራ ተግባር እያከናወነች ያለችው ከተባበሩት አረብ ኤምሬትስ መንግስትና የሜትሮሎጂ ማዕከል ጋር በመተባበር ባገኘችው የቴክኖሎጂና የባለሙያተኞች ድጋፍ እንደሆነ አቶ ክንፈ ይናገራሉ። ይህንን ስራ በዋናነት የሚያስተባብረውና የሚመራው ኢኖቬሽንና ቴክኖሎጂ ሚኒስቴር ሲሆን የመረጃ መረብ ደህንነት ኤጀንሲ፣ ብሔራዊ ሜትሮሎጂ፣ አርቲፊሻል ኢንተለጀንስ ተቋም፣ የውሃ መስኖና ኢነርጂ ሚኒስቴር፣ የግብርና ሚኒስቴርና የኢትዮጵያ አየር መንገድ እየተሳተፉበትም ይገኛሉ። ስራው እስካሁን በሙከራ ደረጃ ላይ ያለ ሲሆን ለዚህም አገሪቱ የነበራት አንድ የአየር ንብረት መከታተያ ራዳርን ወደ 3 ለማሳደግ እየተሰራ ይገኛል። ከዚህ አንጻርም አገልግሎት ሊሰጥ የሚችል ሳተላይት እንዳመጠቁ የብሔራዊ ሜትሮሎጂ ድርጅት ምክትል ስራ አስፈጻሚ አቶ ክንፈም ጠቅሰዋል። ከደመና ዝናብ የማግኘቱ ሙከራ እንደሚቀጥልም ጠቅሰው በተከታታይ ከአዲስ አበባ እስከ ሻውራ የተሻለ ደመና በተገኘበት አካባቢም ሙከራ ይደረጋል። ጥሩ ደመና ካገኘ ቅድሚያ ሰጥተን የምንሞክርበት ከሻውራ ወደ ወልዲያ ባለው አቅጣጫ ሰሜንና ደቡብ ወሎን ጨምሮ ነው ሲሉ ተናግረዋል። የሙከራ ግን የሚወሰነው ከአየር ሁኔታ መከታተያ ራዳር የሚገኘው የደመና አይነቶች ይዘትና መጠን በሚያመላክተው መረጃ ላይ ይሆናል። በዚህም ምክንያት ሙከራው የሚደረግበትን ትክክለኛ ቀንና ቦታ ለመግለጽ እጅጉን አስቸጋሪ ነው ሲሉ አስረድተዋል። ለመሆኑ እስካሁን ቴክኖሎጂውን የተገበሩ አገራት ቁጥራቸው ምን ያህል ይሆናል? እነማንስ ናቸው? ቴክኖሎጂው እንደ አውሮፓውያኑ አቆጣጠር ከ1940ዎች ወዲህ ጥናት እንደተደረገበት የሳይንስ መዛግብት ይጠቁማሉ። ቴክኖሎጂው ከተሞከረባቸው አጋጣሚዎች መካከል በጉልህ የሚጠቀሰው የ2008 የቤጂንግ የክረምት ኦሎምፒክስ አንዱ ነው። በወቅቱ በተመረጡ ቀናት ከደመና ዝናብ በመፍጠር የኦሎምፒኩ መክፈቻና መዝጊያ ቀናት ላይ እንዳይዘንብ ለማድረግ ተሞክሮ ነበር። የቻይና መንግስት የሀገሪቱን የአየር ሁኔታ በመለዋወጥ ደመናን ወደ ዝናብ የመቀየር ቴክኖሎጂም ጀምሯል። ይህ ሰው ሰራሽ ሂደት በጥቂት የቻይና ከተሞች ብቻ ይተገበር የነበረ ሲሆን ከጥቅምት ወዲህ ግን አገር አቀፍ እንደሚደረግም ተነግሮ ነበር። ሂደቱ በሰው ሰራሽ መንገድ ዝናብና በረዶ ማዝነብን ያካትታል። እንደ አውሮፓውያኑ አቆጣጠር በ2015 ይህንን ሂደት በቻይና 5.5 ሚሊዮን ስኩዌር ኪሎሜትር የሀገሪቱን 60% ያህል ማለት ነው ለማዳረስ ታቅዷል። ከሳራ በታች ባሉ የአፍሪካ ሀገሮችም ይህ ሂደት ይተገበራል ተብሎ ይጠበቃል። ማሊና ኒጀር ከነዚህ ሀገራት መካከል በዋናነት ተጠቃሾቹ ናቸው። እንደ አውስትራሊያ ያሉ ሀገሮች ደግሞ ድርቅን ለመከላከልም ይጠቀሙበታል። የተባበሩት አረብ ኤምሬቶች ቴክኖሎጂውን ከተገበሩ ሀገራት መካከል ትጠቀሳለች። ከ10 ዓመታት በላይ ከደመና ዝናብ የማዝነብ ሂደትንም ተግብረዋል። በቅርቡ ደግሞ ደመና ላይ ንጥረ ነገሮችን ለመርጨት የሚውሉ አውሮፕላኖች ቁጥራቸው ጨምሯል። እንደ አውሮፓውያኑ አቆጣጠር በ2014 ላይ በተገኘ መረጃ መሰረት ከ200 በላይ አውሮፕላኖች በ$100,000 በሚቆጠር ወጪ ተሰማርተዋል። የተባበሩት አረብ ኤምሬቶች ደረቃማ ከሚባሉ የምድራችን ቦታዎች አንዷ እንደመሆኗም ከተከማቸው ደመና ዝናብ ለመፍጠር የሚደረገውን ስራ ከፍተኛ ትኩረት ሰጥታ እየሰራችበት ትገኛለች። ሂደቱ በተለይም በአሜሪካ ከ1940ዎች ወዲህ ነው እየታወቀ የመጣው። ውጤቱ ላይ ጥያቄ ያላቸው ባለሙያተኞች ግን እስካሁንም ጥያቄያቸውን ማንሳት አልተውም። በተለይም በምዕራብ አሜሪካ ያሉ አካባቢዎች በድርቅ የመመታት እድል ስላላቸው ብዙ ግዛቶች ቴክኖሎጂውን ይጠቀማሉ። በቅርቡ የወጣ መረጃ እንደሚያሳየው ከሆነ ከምዕራቡ የአሜሪካ ክፍል 40% ለድርቅ የተጋለጠ በመሆኑ የአየር ንብረትን በሰው ሰራሽ መንገድ በመለወጥ ከደመና ዝናብ የማውረድ አማራጭን መጠቀም አስፈላጊ ነው። የተወደዳችሁና የተከበራችሁ የሸገር ኢንፎ ቤተሰቦች አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። አሁንም ሸገር ኢንፎን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ያድርጉን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። በሳል ፖለቲካዊ ትንታኔዎችንም ያደምጡበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ።
የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ። ሸገር ኢንፎ